ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ በዚህ ቪዲዮ የምናየው በአንድ ስልክ ከአንድ በላይ የኢሜል አካውንት እንዲኖራችሁ ለምትፈልጉ ይህ ለምን ይጠቅማል? በአንድ ስልክ ከአንድ በላይ የሆነ ዩቲዩብ ወይም ቲክቶክ ወይም ፌስቡክ መጠቀም ስንፈልግ ግዴታ ከአንድ በላይ የኢሜል አካውንት ያስፈልገናል ማለት ነው። በአንድ ስልክ 2፣ 3 ወይም ከዛ በላይ ማለት ነው። ስለዚህ እሱ እንዴት አድርገን ነው መክፈት የምንችለው? አብራችን ቆዩ። አሁን ወደ ጂሜል ወይም ወደ ጉግል እንሄድና እናያለን ማለት ነው። ጉግል አፕሊኬሽን እንከፍታለን። በስተቀኝ ለውን በኩል ያለውን የፕሮፋይል ምልክት ይችን እንጫናለን ማለት ነው። አሁን አንድ አካውንት አለና አሁን ሁለተኛ መክፈት ስንፈልግ ከዚህ ጋር አናዘር አካውንት ከሚለው ከዚህ ማለት ነው እንገባለን። ይሄን ተጭነን የስልካችንን የቆለፍንበትን ፓተርን እንሰጠዋለን ማለት ነው። እኛ የምንጠቀምበት ሌላ ፓስዋርድ ማለት ሌላ ኢሜል ካለና እዚህ ጋር የምናስገባው ፎን ኦር ኢሜል የሚለውን እኛ ግን አሁን የፈለግነው ይሄ ስለሌለና አዲስ ኢሜል ነው የምንከፍተው። ክሬት አካውንት ብለን ነው የምንገባው ማለት ነው። ክሬት አካውንት የሚለውን ተጭነን ወደሚቀጥለው እንሄዳለን። አሁን ፎር ማይ ፐርሰናል ዩዝ የሚለውን እንጫናለን። ይሄን ስም ነው የምናስገባው። ፕሮፌሽናል ኢሜል አካውንት እንዲሆን ትክክለኛ ስማችንን ብናስገባ አሪፍ ነው። የመጀመሪያ ስም እንጽፋለን። ሙሉ ስም ብንጠቀም ችግር የለውም። ምክንያቱም ልክ እንደ መታወቂያም ሊያገለግል ስለሚችል። አሁን ኔክስት ነው የምንለው። ስማችንን ጽፈን ከጨረስን አሁን ኔክስት ነው የምንለው። ከዚህ ጋር ጥንቃቄ ማድረግ ያለብን ከዚህ ጋር ግዴታ ከ18 ዓመት በላይ መሆን አለበት። ስለዚህ ካለን እድሜ ላይ ዓመተ ምሕረቱን ቀንሰን እናገኘዋለን ማለት ነው። ቀንና ወሩን ችግር የለውም። እዚህ ቀን ነው ችግር የለውም። የፈለግነው ብንሞላው ማለት ነው። ከዚህ ጋር ነው እንግዲህ ከዓመተ ምሕረቱ ላይ ነው ችግሩ። እዚህ ጋር ግዴታ ከ18 ዓመት በላይ እንዲሆን ማድረግ አለብን ማለት ነው። ከዚህ ጋር ጾታ እናስገባለን ማለት ነው። እዛ ኔክስት ነው የምንለው። አሁን ኔክስት ነው የምንለው። ከዚህ ከአንደኛና ሁለተኛው ከተመቸና አንዱን መርጠን እናደርጋለን። ካልተመቸና የራሳችንን ክሬት ብለን እንሰይማለን ማለት ነው። የኢሜላችንን ስያሜ እኔ ለምሳሌ የሁለተኛውን ልምረጥ። የመርጫዋለሁ ማለት ነው። ይሄን እዛ ኔክስት ነው የምንለው። አሁን ኔክስት ነው የምንለው። ከዚህ ጋር ደግሞ ጥንቃቄ ማድረግ አለብን። ፓስዋርዱ ስትሮንግ መሆን አለበት ወይም ሰዎች የማይደርሱበት መሆን አለበት። ስለዚህ እንዳይጠፋንም ስክሪንሾት አድርገን ወይም ጽፈን መያዝ አለብን። እና ደግሞ ሌሎች ሰዎችም እንዳይደርሱበት በስማችን ወይም ሰዎች በሚያውቁ ቁጥር ማድረግ የለብንም። ለየት ባለ ነገር ማድረግ አለብን ማለት ነው። እኛ ብቻ የምናውቀው ስም ማለት ፊደል እና ቁጥር ወይም ሳይኖችን መጠቀም አለብን። 3 ነገሮች ነው የምንጠቀመው። ፊደል እንጠቀማለን፣ ቁጥር አድርገን ያው ስትሮንግ እንዲሆን ነው። እዛ ኔክስት እንለዋለን። ኔክስት ስንጨርስ አሁንም ኔክስት ነው የምንለው። አሁን ኔክስት ወደ ከፍ እናደርግና አግሪ እንላለን። በስተቀኝ በኩል ታችን ከፍቶልናል ማለት ነው። ሂደን እናያለን ማለት ነው። እቺ ፕሮፋይል ምልክት የምንጫነው ስዊት አካውንት ከሚለው ገብተን እናያለን ማለት ነው። ከዚህ ጋር ገብተን ነው የምናየው። አሁን የከፈትነውን የመጀመሪያው ይሄ ውሃ ያለ
የሀሰን ኑር ብሎ መጥቶ ነው ማለት ነው። ስለዚህ ሁለት ሆነና ማለት ነው። አንዱ ይሄ ነው፣ አንደኛው ላይ ያለው ማለት ነው። በፕሮፋይሉ ላይ ያለው ማለት ነው አበበ የሚለው። ሌላም ተጨማሪ ከፈለግን የሶስት አዲ አካውንት የሚለውን አዲ አናዘር አካውንት የሚለውን ተጭነን ማግኘት እንችላለን፣ ክሬት ማድረግ እንችላለን ማለት ነው። የፈለግነውን ያህል ክሬት ማድረግ እንችላለን። ቁጥር ስለ ቁጥር የማያስፈልግም፣ ምንም አያስፈልግም። ዝም ብለን መክፈት እንችላለን። ይሄ በተለይ ለቲክቶክ እንደዚህም ለፌስቡክ ይጠቅማል ማለት ነው። ስለዚህ እንዲህ አድርገን ማስተካከል እንችላለን። ሌላ ተጨማሪ መክፈት ስንፈልግ አዲ አካውንት እያልን እስከፈለግነው ድረስ ጥያቄና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልሳለሁ። መልካም ጊዜ ይሆንላችሁ።